ሚውት አድርገው ትልቅ ሰው ልጅ ብታጥብ ይሻላል። ግባና ልጅ ጠብ። ስድብ ልማድክ ነው ብራዘር፣ ስድብ ልማድክ ነው። አቤል አሁን እኔ ልናገር፣ ከዚህ በላይ ባታቀረሽ ጥሩ ነው። የልጅህንም ተራው የኔ ነው። አንዴ ቆይ ይጨርስ ፓስተር። ሚውት ከማድረግ አቤሎ ሰዓት ሞላ። አቡነ አሳጥረውና ቢያንስ ከዚህ በኋላ 1-3-4 ደቂቃ ተጠቅመ ዝጋውና ፓስተር እያጨበጨበ ነው፣ ይቀጥላል። ሐሳብ ኦቨር ነው እያለ ነው። ሚውት አድርገው ሚውት ላድርግ ፓስተር አንዴ። ሰሞኑን ብዙዎቻችን በሶሻል ሚዲያ ስሙ አቤል አቡና በሚለው የምናውቀው ወንድማችን ከፓስተር ቢኒያም ሽታይ ጋር ያደረገው ክርክር የብዙዎችን ቀልብ ስቦ ይገኛል። ብዙ አወዛጋቢ ንግግሮችን በማድረግ የሚታወቀው ፓስተር ቢኒያም አንተ ገብተህ ልጅን እጠብ፣ እንደዛ ብታደርግ ነው የሚሻል ሲለውም ተናግሮታል አቤልን። ለመሆኑ ይሄ የሆነው ነገር ምንድነው? ቆይታችን የሚመልሰው ይሆናል። አብራችሁን ቆዩ። ማይኩን አቡና አብረው ማይክ ይሄ ግለሰብ ትልቅ እንደ ምንጣፍ የተዘረጋ ትልቅ ምላስ ነው እንጂ ያለው ትንሽዬ ጆሮ እንኳን የለውም። ስለዚህ መሰማት ነው እንጂ የሚፈልገው መስማት አይፈልግም። የእግዚአብሔር ሰው ግን ለመስማት የፈጠነ ለመናገር የዘገየ። እኛ እስካሁን ድረስ ገብተን ስንሰማው ነበር፣ አንድም ጣልቃ አልገባንም። እንዴት አይነት የሥነ ምግባር ጉድለት እንዳለበት የምታየው ሰው ሲሰማ እንኳን በትክክል አይሰማም፣ መሀል ላይ ዲስተርብ ያደርግ። ይሄ ደግሞ አንድ መንፈሳዊ ነኝ መጋቢ ነኝ ከሚል ሰው የሚጠበቅ አይደለም። ፓስተር ቢኒያም በብዙ ሚዲያዎች ላይ እየቀረበ ጸበል ያድናል እያለ እንዲሁም ብዙ ከወንጌል አማኞች አስተምሮ ውጪ ያሉትን አስተምሮች በመናገርና በማስተማር ይታወቃል። ታዲያ በዚህ በቲክቶክ ፕላትፎርም ላይ ቀርበው ባደረጉት ክርክር ፓስተር ቢኒያም አቤልን በፍጹም ሊሰማው እንዳልፈለገና ይልቅ አንተ እቤት ብትገባና ልጅን ብታጥብ ይሻልሃል፣ ከኔ ጋር መከራከር አይገባህም፣ አትመጥነኝም ሲለውም ተደምጧል። ይህ ግለሰብ በጣም ትልቅ እንደ ምንጣፍ የተዘረጋ ረጅም ምላስ ነው ያለው እንጂ ትንሽዬ ጆሮ እንኳን የለውም ሲል አቤል ንግግሩን ይቀጥላል። በዚህ በተደረገው ክርክር ላይ እሱ መስማት ነው እንጂ ሌላውን እሱ ማሰማት ነው እንጂ ሌላውን በፍጹም መስማት የማይፈልግ ሰው ነው ሲል ይተቸዋል። አቤል ንግግሩን ይቀጥላል። የእግዚአብሔር ሰው ግን ለመስማት የፈጠነ ለመናገርን የዘገየ ነው። እኛ እስካሁን እየሰማነው ነበር፣ አንዴ እንኳን ጣልቃ አልገባንም። ይሄ ደግሞ ከአንድ መንፈሳዊ ሰው የሚጠበቅ አይደለም። እንዴት አይነት የሥነ ምግባር ጉድለትም እንዳለበት ደግሞ የምትረዳው ሰው እንዲያወራ እንኳ ጊዜ አይሰጥም ሲል ቢኒያምን ተችቶታል። በነበራቸው ቆይታ ማለት ነው። ለምን ገባክ? ለምን እንዴት ገባክ አልከኝ? ለአንዴና ለመጨረሻ ጊዜ ይሄ ሰው ጥጉን መያዝና አደብ መግዛት አለበት። እኛ በወንጌል አማኞች ቤተክርስቲያን ውስጥ የምንገኝ ሰዎች ነን። የቤተክርስቲያናችን ስም ሊለያይ ይችላል፣ ግን በአብያተ ክርስቲያናት ውስጥ ያለን ስለሆነ ወንድማማቾች ነን። አብያተ ክርስቲያን ውስጥ የምናገለግል ሰዎች ነን። የትኛው ቦታ ላይ አማንን ብትሄድ የሚያገለግልበት ቸርች አለው። እኔም ብትጠይቀኝ ማገለግልበት ቸርች አለኝ። ይህን ሰው ብትጠይቀው ግን የሚያገለግልበት ቸርች የለውም። የሚያማበት ዩቲዩብ ነው ያለው። ከዛ ጎፈንድሚ ነው ያለው ማለት። አቤል ይቀጥላል። እኔም ሆንኩ እዚህ ያሉ ወንድሞቼ የምናገለግልበት የራሳችን ቤተክርስቲያን ቸርች አለን። ሁላችንም የምናገለግል አገልጋዮች ነን። ይህ ግለሰብ ግን የሚያገለግልበትም ሆነ የሚገለገልበትም እንዲሁም የታቀፈበት አንድም ቤተክርስቲያን የለም ሲል ይናገራል። ውድ አድማጭ ተመልካቾቼ፣ ስለዚህ ቢኒያም ሽታይ ስለተባለው ግለሰብ ስለሚሰጣቸው ሐሳቦች እንዲሁም
አቋሜ ነው ብሎ ስለሚያንጸባርቃቸው አስተምሮቶች ጥቂት ማለት ወደድን። የመጀመሪያው ጸበል ያድናል እያለ በኦርቶዶክስ ቤተክርስቲያን ውስጥ ያለውን አስተምሮ እንደ አዲስ እና ትክክለኛ መገለጥ አድርጎ እንደ አቋም በመያዝና በማስተማር ይታወቃል ይህ ግለሰብ። ሌላው በቅዱሳን መላእክት ዙሪያ የወንጌል አማኙ የማይቀበለውንና የማያምንበትን እንዲሁም ደግሞ መጽሐፍ ቅዱስ የማይደግፈውን ቅዱሳን መላእክት ስለኛ ይማልዳሉ ወይም ደግሞ ያማልዳሉ የሚል ትምህርት በማስተማርም ይታወቃል። በኦርቶዶክስ ቤተክርስቲያን ውስጥ ያሉትን ቅዱሳን መጻሕፍት ድርሳናት በማደናነቅና ቤተክርስቲያኒቷ ትልቅ ታሪክ እንዳላት በመናገር የሚታወቀው ፓስተር ቢኒያም ምንም እንኳን በዚያች ቤተክርስቲያን ውስጥ ጥንታዊ የሆኑ ብዙ ታሪክን የሚናገሩ ድርሳናት መጻሕፍቶች ቢኖሩም ሰውን ደግሞ ወደ ገሃነም የሚመራ አስተምሮትም እንዳለ ማወቅ ያስፈልጋል እንላለን። መጽሐፍ ቅዱስ የማይደግፋቸውን መጽሐፍ ቅዱስ የማያውቃቸውን አስተምሮቶች በማስተማር ስለምትታወቅ ፓስተር ቢኒያምም ደግሞ እነዛን ሐሳቦች በመደገፍ ልክ እንደ አቋም አድርጎ በወንጌል አማኙ ዘንድ ተቀባይነትን እንዲያገኙ ጥረት በማድረግም ይታወቃል። በአጠቃላይ ስሙ ፓስተር ይባል እንጂ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉትን አስተምሮቶችና ስርዓቶች በወንጌል አማኙ ዘንድ ተቀባይነትን እንዲያገኙ ጥረት በማድረግ ይታወቃል ይህ ሰው። በዚህ በሁለቱ መካከል በተደረገው ክርክር ላይ አቤል ይህንን ግለሰብ ለአንዴና ለመጨረሻ ጊዜ ጥጉን መያዝ አለበት ሲል ማስጠንቀቂያ አዘል መልእክቱን አስተላልፏል። ይህ ሰው አንድም ቀን ስለ ኢየሱስ ሲያወራ ስለሚጠፉት ነፍሳት ግድ ብሎት ሲናገር ሰምተነው አናውቅም ይላል። ነገር ግን እሱ ያለው ጎፈንድሚ የሚሰበስብበትና ገንዘብ የሚጠይቅበት ሚዲያ ነው ያለው። ከዚያ 24 ሰዓት አይጠፋም። ስለዚህ እንደ አጠቃላይ ይህ ግለሰብ የወንጌል አማኙን በአጠቃላይ አይወክለንም ሲል በግልጽ አቋሙን አሳውቋል። እናንተስ በዚህ ዙሪያ ምን ትላላችሁ? ውድ አድማጭ ተመልካቾቼ ሐሳብ አስተያየታችሁን በኮሜንት አሳውቁን እያልን በቀጣይ ቪዲዮ እስከምንገናኝ በያላችሁበት እግዚአብሔር ሰላም ይብዛላችሁ። ተባረኩ።